አይኗ አብጦ አልቅሳ ፊቷ ቀልቶ እንዴት ነሽ ስሙ ብስቲ የሆነ ቆንጆ እንትን ስሪልኝ አይል። ስንቱ ከርፋፋ መሰላችሁ ሚስቱን የሚያስበላ። የምትሰጠው እንዲቀበል ሰው ከፈለክ የሰው ተቀበል። በጣም ምርጥ ወንዶች ኢግኖር አይገጩትም። የቤታቸውን ትንንሽ ችግር አይንቁት። የሚያየውን ባላየ የሚሰማውን ባልሰማ ችግሩን ያየ እንደሌለ እየቆጠረ ሃሌሉያ ይላል ክርስቲያን ከሆነ። የትናንትና ፈንዲሻ ያቺ በፈገግታ የተሞላች ሳቅ በሳቅ ሆና ከናቷ ቤት ሮጣ የመጣች ልጅ ፊቷን ዘፍዝፋው አንተ ይህንን ማየት እንዴት አቃተ? ጥሩ ባል ፍቅር መስጠት የሚችል መስጠት ብቻ ለመቀበልም የሚችል ሚስቱ የምትሰጠውን ፍቅር መቀበል የሚችል። ሚስቱ የምትሰጠው ፍቅር ማለት መኝታ ቤት ብቻ አይደለም። በነገራችን ላይ ፍቅር የሚመስለው ብዙ ሰው እንትን ይመስለዋል አይደለም። ሚስቱ አንዳንድ ጊዜ ፍቅር የምትለው ቆንጆ አርጋ ኩክ አርጋ የሚያምር ምግብ አቀራርባ አንተ እንድትበላላት ይሆናል። እሱ ፍቅር ነው። እሷ ፍቅሯን የምትገልጥበት ሊሆን ይችላል። በልቼ መጥቻለሁ ከጓደኞቼ ጋር ምን ከሆነ ተበልቷል። አንዳንድ ሚስቶች ፍቅራቸውን በስራ ነው ኩክ በማድረግ የሚያምር ነገር ሰርተው አቀራርበው ምናምን ነገር አንተ እጅህን ሰብስበህ ግጠም አድርገህ ስትበላላቸው ነው ደስ የሚላቸው። ከከተ ትገባለህ እንዴ? መቀበል ቢችል የምትሰጠውን ፍቅር ሽሮ ሊሆን ይችላል እኮ ፍቅሯ፣ የሚያምር ጥብስ ሊሆን ይችላል ፍቅሯ፣ የሚያምር ነገር ሊሆን ቡና አፍልታ ምናምን ሊሆን ይችላል እኮ ፍቅሯ። ፍቅር ብላ የምታስበውን ነገር ስትሰጠው እሷ ፍቅሬ ብላ። በነገራችን ላይ የፍቅር ቋንቋ መገለጫ በጣም የተለያየ ነው። የሁሉም ሰው አንድ አይነት አይደለም። የሁሉም ሰው አንድ አይነት አይደለም። አሁን ፍቅር ብሎ አበባ የሚሰጥ ሰው አለ። አበባ ደስ የሚለው ሰው አለ ይላል። ምንድን ነው አንቺ በእናትሽ አስሜን ልታስነቺው ነው የሚል ሰውዬ ደግሞ አለ። ልዩ ልዩ ነው አሰራሩ። ስለዚህ እናንተ ቤት ያለው ፍቅር ትሰጪ ምንድነው የሚሰጠው ፍቅር ብሎ። ስለዚህ የሚሰጠውን ፍቅር ለመቀበል ሞክሩ። እናንተ ስትበሉ ደስ የሚላቸው ሊሆኑ ይችላሉ። እናንተ ቁጭ ብላችሁ ስትሰሟቸው ደስ ይሄ ፍቅር መቀበልም መስጠትም የሚችል እነሱ የሚፈልጉት። ስለዚህ ፍቅር ትቀበላለህ ወይ? ምንድነው ፍቅር? ፍቅር ነው። እሱንም ላብራራለህ። አብራህ ልትኖር ህይወቷን የሰጠች ሴት አንተ ቤት ውስጥ ገብታ ለአንተ ልትሰጥህ የምትፈልገው ነገር ነው እኮ ፍቅር የሚባለው። ፍቅር መኝታ ቤት ያለው ጉዳይ ብቻ አይደለም። ልትሰጥህ የምትፈልገው ነገር ምንድነው? ልትሰጥህ የምትፈልገው ነገር ትቀበለዋለህ ወይ? ፍቅር መስጠትም መቀበልም ይችላል። ጥሩ ባል የነቃ ነው። እኔ እንዲህ አይነት ነገር አልወድም እያለ ፍቅር የሚገፋ አይደለም። ፍቅሬ ነው ካለች የሷ የፍቅር ቋንቋ ከሆነ ትቀበለዋለህ። ባትወደው ዋው ብል ተደነቀና ተቀበል። ከዛ ደግሞ ያንተን ስጥ። አንዳንዱ እኮ አይቀበልም አይሰጥም። አንዳንዱ ደግሞ አይቀበልም ልስጥ ነው የሚለው። በነገራችን ላይ የማትቀበሉት ሰው አይቀበላችሁ። ይሄ ናቹራል ነው፣ የሰው ተፈጥሮ ነው። ድሮ ክፍለ ሀገር ስንሄድ ከኔ ጋር የሚሄድ ቲም ነበርና እነዛ ቲሞች ምናምን በጣም አሪፍ ኑሮ የሚኖሩ ናቸው። እዚህ በጣም ጥሩ ኑሮ የሚኖሩት በሳንቲም ሰፖርት የሚያደርጉት እነሱ ናቸው። እኔ ወንድማችሁ በጸጋ ነው ሰፖርት ባደረገ በእግዚአብሔር በሰጠኝ ጸጋ ጸልያለሁ፣ ዘምራለሁ፣ ሰብካለሁ፣ ፉል አገልግሎት ሰጥ ስለነበር በጣም በቃ እመች ነበር። እና ስንሄድ እኔ ድህነትን ወለሉ ጠርዙን የመጨረሻው ጥግ ስር ስለሆነ ያለሁት ምንም ብትሰጠኝ እበላለሁ። ስንሄድ ክፍለ ሀገር በጣም ሪሞት ኤሪያ ምናምን ስንሄድ ሰዎቹ የሚሰጡን ያላቸውን ነው። አሁን ለቸርች ለአስራት የገባ ጤፍ ይፈጭና ይመጣሉ። ምን አይነት ጤፍ እንደሆነ አያውቁትም። አስፈጭቶት ይመጣሉ። ቀጭ አሸዋ ከድፍን ያለ አሸዋ ሊሆን ይችላል። እሱን ቀርቦ ምናምን አለን የሚሉትን ሰርተው በጣሳ በሆነ ነገር ምናምን እርጎ ምናምን ያመጣሉ። እኔ ወንድማችሁ ዋው ምናምን ብዬ እበላለሁ ደስ እያለኝ። እና ያሉ የሚያቀርቡት ሰዎች አብረውኝ ሄዱ ይላሉ። ይህ ምንድን ነው ምናምን ይላሉ። ይታያሉ፣ እርስ በርስ ነው የሚያወሩት። እነሱ ያዋቸዋል። እኔ ደግሞ እንደሚያዩ ስለማቅ ግጥም አድርጌ በልቼ ጌታ ሆይ ጨጓራዬን አደራ፣ ኩላሊቴን አደራ ብዬ ሰጥቼ እርጎዬን ዋው ደግሞ ሲጣፍጥ ደስ ብሎ ይጨርሳል። ከዛስ በሉኝ ከዛ አገልግሎት ይጀምራል። ይሄ ያለው ሰውዬ ሲቆም ነው የሚለው ሰው አይሰማው። እርጎውን አልጠጣለት፣ እንጀራውን አልበላለት፣ የሱን ሃሌሉያ አይሰማው። የምትሰጠው እንዲቀበል ሰው ከፈለክ የሰው ተቀበል። የሚስቶቻችሁን ፍቅር ተቀበሉ፣ እናንተ የምትሰጡት እንዲቀበሉ።
ተቀበሉ ፍቅራቸው ምናልባት ቁጭ ብለና ስማኝ ሊሆን ይችላል። የቀኑን በሙሉ ሪፖርት ላይ ያደርጉ ይችላሉ። የእድሩን፣ የቁቡን፣ የቀበሌውን፣ የምናምን የማህበሩን በቃ ስማው። እሱ ፍቅር ነው ለሷ መደመጥ ሊሆን ይችላል። ስማው። እሱን ሰምተህ ስትጨርስ ሃኒ ብለህ ነካ ስታለቃ ፍርክስ ትልልሃለች። ይሄንን ሳሰማ ግን ሃኒ ልቀቀኝ ነው ጡንቻ በጡንቻ ትሆንብህ። ጡንቻ በጡንቻ ነው የምትሆን። ብቻ ደረቅ ትላለህ። ያደረካት እኮ አንተ ነህ። የምሬን እኮ ነው። ፍቅር ተቀበሉ ወንዶቹ። ጥሩ ወንዶች፣ በጣም ምርጥ የሚባሉ ወንዶች ፍቅር መቀበልም መስጠትም የሚችሉ ናቸው። ጥሩ ወንዶች ምልክትን ቶሎ አይተው ይፈጥናሉ። ችግሮችን በእንጭጩ ነው የሚቀጩት። አዲስ ለውጥ ሲያዩ ምንድነው ይላሉ፣ ቶሎ ይጠይቃሉ። በዛ ነገር ላይ ቶሎ እርምጃ ይወስዳሉ፣ ቶሎ መፍትሄ ይሰጣሉ። ሚስቶቻቸው ሲያኮርፉ የራሷ ጉዳይ 6 ወር አያረጉ። የሆነ አዳዲስ ለውጦች ሲያዩ ምንድነው ብሎ ይጠይቃሉ። ችግሮችን በእንጭጩ ይቀጣሉ። በእንጭጩ ነገሮችን መግደል ይችላሉ። በጣም ምርጥ ወንዶች ኢግኖር አይገጩትም። የቤታቸውን ትንንሽ ችግር አይንቁት። አዳዲስ ለውጦችን ዝም ብሎ አያልፏቸው። አዳዲስ ሲምፕተሞችን ሲያዩ ዝም አይሉም። ጎበዞች፣ ንቆች ናቸው። በጥሩ ጊዜ ይደርሱለታል። ሳይበላሽ ካንሰር ሳይሆን በሽታው አድጎ መግደል ደረጃ ሳይደርስ ይደርሱለታል። ጥሩ ወንድ እንደዚህ። ሰነፉስ፣ እንዝላሉስ፣ ዝም ብሎ ወንድየውስ አይሰማህም። የሚያየውን ባላየ የሚሰማውን ባልሰማ ችግሩን እያየ እንደሌለ እየቆጠረ ሃሌሉያ ይላል። ክርስቲያን ከሆነ እግዚአብሔር ባርክ። የማየው ሄና አይደለም የማይታየውን ያለው የሚታየውን አንተ ሰውዬ መንፈሳዊ አትጫወት። የሚታየውን የመጀመሪያ በጣም ብዙ ሰው አየር ላይ ነው ያለው። በእንጭጩ ችግር ይቀጣል። ምርጥ ወንድ ችግሮችን ቶሎ አይቶ ለውጦችን ቶሎ አይቶ ምንድነው የተፈጠረው ይሄን ነገር ብሎ በደንብ ሰርች አድርጎ ቶሎ ደርሶበት መፍትሄ ይሰጣል። መነጋገር ካለበት ቶሎ ወስዶ ያነጋግራል። ከቤት ወጣ አድርጎ ሻይ ቡና ምናምን ጋብሶ ምን ወደ በቀደም እኮ ደብሮሽ ነበር፣ ስታለቅሺ ነበር፣ ምን ሆነሽ ነው አይንሽ ያበጠው? አይኗ አብጦ አልቅሳ ፊቷ ቀልቶ እንዴት ነሽ ስሙ ብስቲ የሆነ ቆንጆ እንትን ስሪልኝ አይልም። ችግሮችን እያየ ዝም ብሎ አያልፍ። ለችግሮች ቶሎ መፍትሄ ይሰጣል። እግዚአብሔር ማስተዋል ይስጠን። ችግር እያያችሁ ዝም የምትሉ ወንዶች አላችሁ። እናንተ ወንድ ብቻ ናችሁ፣ ምርጥ ወንድ አይደላችሁ። ወንድ ምን አይመስልም። እኔ እኮ ወንድ ነኝ ይላል አንዳንድ እኮ። ወንድ ስለሆንክ እኮ ነው ማስተምረህ፣ ጥሩ ወንድ እንድትሆን። ዝም ብለህ ወንድ ወደል እንዳትሆን። ችግር ፍቱ። የምታዩትን ሲምፕተም ቶሎ ይዩትና ቶሎ። ጎበዝ ሰው ሲምፕተምን ሲያዳምጥ ይሄ ነገር አይደል። አሁን በሹፍርና መኪና የሆነ ድምፅ ስሰማ ፖሊዬ እላለሁ ነው እደውላለሁ ፖሊዬ ጋር እቺ ነገር እግሯ ላይ መሰማት ነገር አለ። መኪናህን የምትጠብቀውን የሚያክል ቤት እንዴት አትጠብቅ? መኪና ላይ አዲስ ድምፅ ስሰማ ዝም ብለህ ትነዳለህ ወይ? መኪና የሆነ ነገር እየሸተተ ዝም ብለህ ትሄዳለህ ወይ? ለቆርቆሮ የሰጠኸውን ክብር ለምንድን ነው ለቤት መስጠት ያቃተ? የትናንትና ፈንዲሻ ያቺ በፈገግታ የተሞላች ሳቅ በሳቅ ሆና ከእናቷ ቤት ሮጣ የመጣች ልጅ ፊቷን ዘፍዝፋው አንተ ይህንን ማየት እንዴት አቃተ? እንደዛ ፍልቅልቅ ልጅ ጥቅልል ብላ ሶፋ ላይ 3 የሆነ 0 ቁጥር ሆና እንዴት ይሄን ማየት? ምን ሆነሽ ነው እንዴት አትል? ምንድነው ችግሩ? ለምን አትል? የመኪናን ድምፅ ሰምተህ ዳር ይዘህ ቆመህ ዙሪያውን አይተህ ደውለህ ታስፈትሽ አይደለም ወይ? የተፈጠሩ ነገሮችን ዝም ብላችሁ ኢግኖር አትግጩ። በእንጭጩ ነገሮችን የሚፈታ ነው ምርጥ ባል። አንዳንዱ እዛ አልጋ ስር አበስብሶት ካንሰር አድርሶት ይገለዋል። ሲፈነዳ ጠብቃ ጊቭ አፕ ስታረግ ይነቃና በዳዴ ልሂድ ይላል። እኔ አሁን የምነግርህ ችግር ሳይፈጠር ነው። ቤታችሁ የታመመባችሁ ሰዎች፣ አዳዲስ ምልክት ያያችሁ ሰዎች ቶሎ ፍቱ። ምርጥ ወንድ ሁኑ። ዝም ብለህ ወንድ ብቻ አትሁን። ምርጥ ወንድ ችግሮችን ይፈታል። ምንድን የተፈጠረው? ሰሞኑ ልክ አይደለሽ። ከወትሮሽ የተለየ ነገር እያየሁ። የተሰማሽ ነገር አለ ወይ? በእኔ ቅር ያለሽ ነገር አለ ወይ? ያስቀየምኩሽ ነገር አለ ወይ? ምንድነው? ቤተሰቦች የተናገሩሽ ነገር አለ ወይ? በቀደም ሲስተር መታ ነበር ያለችሽ ነገር አለ ወይ? ምንድነው? ስራ ተበላሽቷል ወይ? ምንድነው የተጨነቅሽበት ነገር? ምንድነው? አዲስ የሚያስጨንቅሽ ሰው አለ ወይ? እየደወለ ቴክስት እያደረገ የሚጨቃጨቅ ሰው አለ ወይ? ምንድነው ንገሪኝ ይባላል። ሲምፕተሞች ያያሉ። አንዳንዱ ተጨንቃቆ ያን ያፈልግ ነበር የምናወራው ነገር አሁን ጊዜ የለኝ
አይ በጣም ሲሪየስ ጉዳይ ነው። አንቺ ድም ጊዜ ውሃን ጉዳይ ላይ ተጨንቃ የሆነ ሰው በዚህ በኩል እያስጨነቃት ግራ ገብቷት አቴንሽን ደግሞ የሚሰጥ ጆሮ የሚሰጥ ወንበር እየሳበ የሚያስቀምጥ ሰውዬ ደግሞ ቢሮ አለ። ምትትት ብሎ ባቲ ዲብና አባቴ ላርጋረተው እርዳኝ ምናምን ስትለው አይሰማትም። ስንቱ ከርፋፋ መሰላችሁ ሚስቱን የሚያስበላው። ንቃ አዳዲስ ነገር ልታወራ ፈልጋለሁ ካለች ጆሮኒ ላናግር ፈልጋለሁ እንዴ ላናግር ፈልጋለሁ ከተባልክ እንዴት ነው አንተ ስራውን ለምን አትተውም? ላናግር ፈልጋለሁ እኮ አለች ማለት የሆነ ነገር አለ ማለት ነው። የሆነ ሲሪየስ ነገር ቀለብ ውስጧ ገብቷል ማለት ነው። ማውራት የምትፈልገው ነገር አለ ማለት ነው። ዝግትግት አድርገህ ቁጭ ብለና ስማት። ምንድነው ለመረዳት ሞክር። ጭቅጭቅ አታርገው። አንዳንድ ወንድ ደግሞ የሚባለውን ሁሉ ወድ ከጭቅጭቅ ጋር ብቻ ነው የሚያያዘው፣ ከጠብ ጋር ብቻ የሚያያይዛል። ይሄ ከፍተኛ የሆነ አጋንንታዊ ተጽዕኖ። እንዴት ሰው ሐሳቡን መናገር ጭቅጭቅ ይሆናል? ሰዎች ናቸው አይደል ሚስቶቻችን? ሊያወሩን የፈለጉትን ነገር ቁጭ ብለና አስቡ። የማይሆን ቦታ ላይ ወገብህ እንዳይመታ እንዳትሰበር። የፍቅር ነው እያወራው ያለሁት። ከሰማኝ ብትሰማኝ ጥሩ። በቃ ጥሩ ወንድ የነበረውን ጓደኝነት እንዳይበላሽ ይሰራል። ከሚስቱ ጋር ጓደኝነት ነው አድጎ ትዳር ይሆነ። ይሄ የተጠለፋችሁ ሰዎችን አይመለከት። ግን ጠብሰህ ስልክ እንጨት ተደግፈህ ጠብቀህ ደውለህ ይደረሽ ምናምን ብለህ ደውለህ ለምነህ ምናምን የወሰድክ ሰውዬ ጓደኛ አድርገህ ዴታ አድርገህ ያገባ ሰው እሱ ነገር አይጣልም። ጓደኝነቱ ይቀጥላል። ጓደኝነቱን አያፈርስ፣ አብሮነቱን አያፈርስ፣ ጨዋታውን አያቁም፣ የነበረውን ምናምን አያቁም። ያ የነበረ ጓደኝነት፣ ያ የነበረ ፍቅር፣ ያ የነበረ መግባባት ቤት ከተገባ በኋላ ውልቅልቅ ተደርጎ አይጣልም። እያደገ ነው የሚሄደው። እሱ ጓደኝነት አይጣልም። ስለዚህ ጥሩ ወንድ ከሚስቱ ጋር ያለውን ጓደኝነት ጠብቆ ነው የሚሄደው፣ አያበላሽ። ጥሩ ወንድ ተምሮ ሲመረቅ ከሚስቱ ጓደኛ አይቀይርም። ገንዘብ ሲያገኝ ጓደኛ አይቀይርም። ኢግኖር ገጭቶ የሆነ ትንሽ አይጫወት። ጓደኝነቱ መጠበቅ አለበት። የነበረውን ነገር ጠብቀን መሄድ አለብን እና ይሄ በጣም ወሳኝ ነው።